ድዳችሁ የሚደማ ከሆነ በፍጥነት ጥንቃቄ መውሰድ አለባችሁ። የድዳችሁ መድማት ጥርሳችሁን ከማበላሸት አለፍ ብሎም ከጊዜያት በኋላ ጥርሳችሁን እስከ ማውለቅ ሊደርስ ይችላል። ጉዳዩ እንደዚህ ነው። የድድ መድማት በአብዛኛው በጥርስና በድዳችን መሃል በሚከማች ባክቴሪያ የሚመጣ ሲሆን በሕክምና ቋንቋም ጂንጀቫይተስ ይባላል። በአብዛኛው ጥርሳችንን በምንፈቅበት ጊዜ፣ ምግብ በምንበላበት ጊዜ ወይም ደግሞ በውሃ በምንግመጠመጥበት ጊዜ ደም ሊታይ ይችላል። ይህን የድድ መድማት የምንከላከልበት 3 ቀላል መንገዶችን ልጠቁማችሁ። ይህን ቪዲዮ መልሳችሁ ላታገኙ ስለምትሉ ላይክና ሴቭ አድርጋችሁ አስቀምጡት። ለሚጠቅመው ጓደኛችሁም ላኩለት። ማድረግ የምንችላቸው ነገሮች በመጀመሪያም የምንጠቀመውን ብሩሽ መቀየር ሲሆን፣ ምክንያቱም አንድን ብሩሽ ለረጅም ጊዜ ስንጠቀመው ባክቴሪያዎችን የማከማቸት እና በጣም የመድረቅ ባህሪ ስለሚኖረው ነው። በሁለተኛነት ጠዋት ላይ በአንድ ብርጭቆ ለብ ያለ ውሃ በማድረግ ግማሽ ማንኪያ ጨው በመቀላቀል ለአንድ ደቂቃ የተግመጠመጥን መጥፋት እንችላለን። የጥርስ ገመዶችንም ለመጠቀም ብንሞክር መልካም ነው። በተጨማሪ መረጃ ደግሞ ጥርሳችን ላይ ተከማችቶ የደረቀውን ባክቴሪያ በየተወሰነ ጊዜው ዴንቲስት ጋር በመሄድ እንድታሳጥቡት እመክራለሁ። የሰራሁት ቪዲዮ እንደሚጠቅማችሁ ተማመናለሁ። ቤተሰብ ያልሆናችሁ የመደመር ምልክቷን በመጫን ፋሚሊ መሆን ትችላላችሁ።